ስሜ ባንቹ ሞላ ይባላል። የመጣሁት ምኖረው እንጅባራ ከተማ ነው። የመጣሁት 04 ቀበሌ የመጣሁት ወሳኝ ኩነት ለማስመዝገብ ነው። ልጄን የወለድኩት ሂዳር 3 ነው 2018 ሂዳር 3 ማለት ነው። ወሳኝ ኩነት ግንዛቤ ያገኘሁት ያው በወሳኝ ኩነት ተቋሞች በቀበሌ በስብሰባ ነው ግንዛቤ የወሰድኩት። በሱ አማካኝነት ግንዛቤ ወስጄ ጠቀሜታ እንዳለው ወሳኝ ኩነት እንደ ስሙ ወሳኝ እንደሆነ ለልጄ ጠቀሜታ እንዳለው ላስመዘግብ መጥቻለሁ። ወሳኝ ኩነት ምዝገባ ጤና ተቋሞች ላይ በቀበሌ በወሳኝ ኩነት ተቋሞች ላይ ማለት ነው በእነሱ እንትኖች ላይ ይሰጣል። ወንድ ነው የተወለደው ሂዳር 3 2018። ወሳኝ ኩነት መመዝገብ እንዳለበት ጠቀሜታ እንዳለው ያወቅኩት ከወሳኝ ኩነት አመራሮች በቀበሌ አመራር በስብሰባ እንዲሁ በሰፈር ቡና በምንጠጣውም ጠቀሜታው በቃ ለልጁ ወሳኝ እንደሆነ ጠቀሜታ እንዳለው ግንዛቤ ተፈጥሮልኝ ጥቅም እንዳለው ላስመዘግብ መጣሁ። በወሳኝ ኩነት የሚሰሩ ባለሙያዎች አማካኝነት ማለት ነው። የወሳኝ ኩነት መሰጠት ለልጁ በጣም ጠቀሜታ አለው። የሚጠቅመውም ትምህርት ቤት በሚመዘገብበት ሰዓት አካውንት በሚያወጣበት እንትን ውጭ ለመሄድ እንትን በሚያሰራበት ሰዓት ያለምንም ጥያቄ ያለምንም እርዳታ እሱን ወሳኝ ኩነቱን በያዘ ይዞ ቀበሌ ላይ በሚጠይቀው ጥያቄ ማንኛውም ነገር እንደሚሰጠው ወሳኝ በቃ የህይወቱ ወሳኝ ነገር ስለሆነ የግድ መሰራት ስላለበት ለህይወቱ ወሳኝ ነው በሚል ለብዙ ነገር ይጠቅመዋል። ለህፃኑ ኩነት በየትኛውም ጊዜ ህፃኑ ከተወለደበት ከ0 እስከ 90 ቀን ባለው እንደሚሰራ ግንዛቤ አለኝ። ያው ጋብቻ ደግሞ እንደዚህ በቃ ከሞት እስከ 90 ቀን ባለው ጋብቻም ፍችም በተፈጸመበት ሰዓት ብዙም እንትን ሳይል ጊዜው ሳይረዝም መሰራት እንዳለበት ግንዛቤው አለኝ። የጋብቻም የሞትም የፍችም ወላጅ ያው እናት አባት ማለት ነው። ግንዛቤው ቅስቀሳ ተደርጎ ማህበረሰቡ ግንዛቤ ወስዶ የልጁ ህይወት ስለሆነ ለማንም ቅስቀሳ ሳያስፈልገው ራሱ ተነሳሽነት ኑሮት የልጁ ህይወት በቃ ህይወቱ ነው መታወቂያው ነው ማንነት መግለጫው ነው ብሎ ራሱ ተነሳስቶ ቅስቀሳ በተሰጠው መሰረት እንዲያሰራ እኔ በበኩሌ ያው ብዙም ቅስቀሳ ባይፈልግ ቢያሰራ ለልጁ ነው እንትኑ ወሳኙ እንደ ስሙ ወሳኝነቱ የልጁ ህይወት ነው። በቃ የመታወቂያው ማለት ነው። በቃ የማንነት መግለጫው ነው ወሳኝ ኩነቱ ማለት ቅስቀሳ ባይጠብቁ እንደኔ ተነኝ ማለት ነው። ልጆቻቸውን በቃ ተቋም ላይ ሂደው ማንም ሳይቀሰቅሳቸው ወይም ተነስ ሳይባሉ ተነስተው በተወለደ ከ0 እስከ 90 ቀን ባለው ራሳቸው ሀሳብ ወስደው ራሳቸው ተነሳስተው ቢያሰሩ ደስተኛ ነኝ። ምክንያቱም ያ ጥቅሙ ለልጆቻቸው ነው ለማንም አይደለም ወይም ለሚሰራው አካል ሳይሆን ለልጄ ስለሆነ ማንም ሳይቀሰቅሰኝ ራሴ እንደማሰራው ህዝቡም እንደዛ ተነሳሽነት ኑሮት ቢያሰራ ብዬ እመክራለሁ። ልጄን ክትባት ላስከትብ መጣሁኝ። ክትባት ላስከትብ በመጣሁበት ያው ወሳኝ ኩነት ወሳኝ ስለሆነ እየተሰራ ነው። ልጄን ወሳኝ ኩነት እያሰራ